እማዬ በጸሎትሽ እማዬ በጸሎትሽ እማዬ በጸሎትሽ ነገር ዓለሙ ሁሉ ግራ ገብቶኛል። እማዬ በጸሎትሽ እማዬ በጸሎትሽ ነገር ዓለሙ ሁሉ ግራ ገብቶኛል። እማዬ በጸሎትሽ እማዬ በጸሎትሽ። ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። እንግዲህ በሆነው ባልሆነው እግዚአብሔር ይመስገን እንላለን። እግዚአብሔር ይመስገን፣ አሁንም እግዚአብሔር ይመስገን። ሰሞኑ በተፈጠረው በጦርነቱ ጉዳይ ሁላችንም ልባችን እንደተሸበረና ልባችን እንደተሰበረ እናውቃለን። ቤተሰብ ፈጣሪ ይጠብቀን። ፈጣሪ ባላችሁበት ቦታ ፈጣሪ ይጠብቃችሁ። ስትገቡ ስትወጡ ፈጣሪ ይጠብቃችሁ። እውነት ማለቃችን እኮ ነው። እውነት ማለቃችን ነው። ፈጣሪ በቃ ይበለን፣ በቃችሁ ይበለን። እውነት ይብቃን። በጣም ከባድ ነው። እውነት እኔ ለራሴ ሰላም አይደሉም። እውነት ሰላም አይደሉም። ምክንያቱም በሆነው ባልሆነው በቃ ልቤ ይደነግጣል። እንደው ሮኬት ራሱ ቢፈነዳ ልቤ እንደው በቃ ነፍስ ግቢ ነፍስ ውጪ ነው። በጣም ከባድ ነው ቤተሰብ፣ በጣም ከባድ ነው። ፈጣሪ ይጠብቃችሁ። ጦርነት በየሀገሪቷ ነው ጦርነት የተነሳው ማለት ነው። ቤይሩት ብትሉ፣ ዱባይ ብትሉ፣ ኢራን ብትሉ የት ነበር ይሄ ምንድነው የሚባለው? ስሙ ጠፋብኝ። ከባድ ነው ቤተሰብ። ባህሬን ብትሉ ጦርነት ያልተነሳበት ሀገር የለችም ማለት ነው። ጦርነት በጦርነት ሆናለች። እግዚአብሔር ከዚህ አደጋ ከዚህ እሳት እግዚአብሔር ይጠብቃችሁ። እንግዲህ እኛ ከሀገራችን ስንወጣ አላማ ኖሮን ነው አይደል የወጣ ነው። የስደት አምላክ ይጠብቀን። የስደት ፈጣሪ ይጠብቀን። እውነት እኔ ራሱ ቤተሰቦች እንዴት እንደተጨናነቁ ከኛ ቤተሰቦቻችን እንዴት እንደተጨናነቁ ማለት ነው። የእውነት እኔ ትላንትና አባቴ ስልክ አስደውሎኝ በወንድሜ ስልክ እንዴት እያለቀሰ እንደሆነ እኔን ራሱ አስለቀሰኝ ማለት ነው። እኔ በዚህ በጦርነቱ አለቀስኩ። ግን ልጄ ተረፍሽ፣ ልጄ ከዛ እሳት ተረፍሽ፣ ልጆች የተረፋችሁ አላችሁ፣ ልጄ ተቃጠልሽ አልተቃጠልሽም? እኔ እኮ በጣም ነው የተደነገጥኩት። ብቻ በጣም ከባድ ነው ቤተሰብ። እኛ ራሱ እንሻላለን። የእውነት ቤተሰቦቻችን እኮ በጣም ተጨናነቁ እኮ። የአባት ነገር የእናት ነገር ሆዳቸው አይችል አይደል? የእውነት እኔ ትላንትና ማለት ነው አባቴ በጣም ነው ያስለቀሰኝ፣ እናቴም እንደዛው ማለት ነው። ልጄ ተረፍሽ፣ ልጄ አለሽ፣ ራስሽንም ቤተሰቦችሽንም ቀይራለሁ ብለሽ እዛው ደሽ ተቃጠልሽ፣ ተርፈሻል፣ ተረፋችሁ አላችሁ ጌታን እያለ ነው ያወራኝ ማለት ነው። አረ ከዚህ ስጋት መቼ ነው የምንወጣው? እኛ ግን ስንቴ ነው የምንሞተው? ቤተሰቦቻችንም ስንቴ ነው የሚሞቱት? እውነት በቃ ተቸግረን የተሰደድነው ወደን አይደለም። ግን ሀገሪቷ ሰላም አይደለችም። ሀገሩ ሰላም አይደለም። በቃ ሰላም የለም። ሰላም ጠፍቷል። በየሀገሪቷ ነው ጦርነት የተነሳው ማለት ነው። ፈጣሪ ከዚህ እሳት፣ ፈጣሪ ከዚህ አደጋ እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቀን። በቃ ሰው ራሱን ጠብቆ አይችልም። ፈጣሪ ይሄን ጦርነቱን በቃ ይበለው። እውነት እኛ አንችልም። ብቻ አንዳንድ የመዳም ቅመሞች ራሳችሁን ጠብቁ። እግዚአብሔር ይመስገን እኔ ትንሽ ከጦርነቱ ረቅ ብዬ ወደ ገጠራማ አካባቢ ነው እኛ ያለንበት አካባቢ ማለት ነው። ግን ጦርነት ያለበት አካባቢ የምትኖሩት ራሳችሁን ጠብቁ ማለት ነው። ከነ መዳማችሁ ጋር እነሱ ሲሄዱ እናንተም እነሱን ተከትላችሁ ሂዱ። ቤት አስቀምጣ ሄዳለሁ የምትል ከሆነ እንዳሰሙት፣ የእውነት እንዳሰሙት። አንዳንድ ደግሞ መጥፎ መዳም አለች በራንዳ ላይ የምታስተኛ ማለት ነው። ራሳችሁን ጠብቁ። እግዚአብሔር ይጠብቃችሁ። እኔ አንዳንድ ክፉ ማዳሞችን አውቃለሁ። በራንዳ ላይ ነው የሚያስተኙት ማለት ነው። አሁን ደግሞ ጦርነት እነሱ እንትን ቦምብ የሚጥሉት መሳሪያ የሚጥሉት ቤት ላይ ማለት ቤቱ ላይ አናቱ ላይ ነው የሚጥሉት ማለት ነው። ያኔ ደግሞ ቤቱ እንዳለ ስብርብር ጭስ በጭስ አልባ ነው የሚሆነው። ስለዚህ ራሳችሁን ጠብቁ። በራንዳ ላይ እንዳትተኙ። እነሱን እናንተን ጥለን እንሄዳለን ምናምን ካሉ እንዳሰሙት እነሱን ተከትላችሁ ውጡ። እውነት ፈጣሪ ይጠብቃችሁ ከእንደዚህ አይነት አደጋ ከእንደዚህ አይነት እሳት ፈጣሪ ይጠብቃችሁ። ጦርነቱ በቃ ይበለን። እውነት ፈጣሪ በቃ ይበለን። እኛ እኮ ተጨናነቀን። ስንቴ ነው ምን ሞተው?
እውነት ፈጣሪ ይጠብቅ። ትላንትና አንድ ቪዲዮ አይቻለሁ። እማዬ በጸሎትሽ ይላል። እማዬ በጸሎትሽ አስቢኝ፣ እማዬ በጸሎትሽ። እውነት በጣም ነው ያሳዘነኝ አንድ ልጁ ማለት ነው።